ብዙዎች የኢትዮጵያ ሲኒማ የወደቀ ይሉታል። ምክንያቱ ደግሞ አብዛኛው ፊልሞች ተመሳሳይ ይዘትና ሀሳብ ስላላቸው ነው። በዚህም አሰልችና ተቀባይነት ያጣ አድርጎታል። በዛሬው ቪዲዮ በቅርቡ የተለቀቀውን ዶልቪያ እናያለን። በቪዲዮው መጨረሻም ስለዚህ ፊልም አስገራሚ ጉዳይ ምነግራችሁ ኖሮኛል። አብራችሁን ቆዩ። እኛ አንድ ሚያዣን ያለና እነሱ ሚያዣቸውን ሁሉ ማን ነበር ያልከኝ? ስም ቴዲ። እንደ ትልቅ ሰውስ ከዚህ በላይ ቀራል። እሺ አንድ ጥያቄ ልጠይቅሽ። ቀጥል። ተራ በተራ ነው የምንነዳው። የኔ መቤት እሱ የራሱ ጉዳይ ነው። መኪና ይሰራላችሁ። አለው አርብ ሰደኝና ቅዳሜ የኢትዮጵያ ፊልሞች እንዴት ተቀባይነት አጡ? አንድ ፊልም በበጀት አይደለም የሚገነባው፣ በታሪክና በተዋናይ ጭምር ነው። ዶልቪያ ይህንን በግልጽ ያሳያል። ዛሬ ከግሩም ኤርሚያስና ከደራሲው በኃይሉ እንግዳ ጋር በጥልቀት ስለ ፊልሙ እንመረምራለን። ዶልቪያ የሰው ውስጣዊ ግጭትን የሚያቀርብ የድራማ ፊልም ነው። ታሪኩ በአንድ ዋና ተዋናይ ላይ ይመራል። እሱም በህይወቱ ከባድ ውሳኔ ውስጥ ይገባል። ለካ መኖር ከሞት በላይ ያስፈራል። ፊልሙ ቀላል የሚመስል ቢሆንም በውስጡ ጥልቅ ስሜት ያለው ነው። ይህም ተመልካቹን ከመጀመሪያው እስከ መጨረሻው የያዘ ያደርገዋል። የፊልሙ ትልቅ ኃይል ግሩም ኤርሚያስ ነው። እሱ በተዋናዮች ብቻ አይነገርም፣ ያስኖራል። በፊቱ ላይ ያለው ትንሽ ለውጥ እንኳን ትልቅ ስሜት ያስተላልፋል። በተለይ የውስጣዊ ግጭት ሲያቀርብ የሚያሳየው ጸጥታና የማይነገር ስሜት እጅግ ኃይለኛ ነው። ይህ አይነት ተዋናይ ብዙ ዳያሎግ አያስፈልገው፣ ፊልሙን በእውነት እንደምንሰማ ያደርገናል። ከዚህ በተጨማሪ ደራሲው በኃይሉ እንግዳ ታሪኩን በቀላል መንገድ ነገር ግን በጥልቅ መንገድ አቅርቦልናል። ፈልጉ አንድ እንደ ማስፈራሪያ የሚጠቀሟት ቃላለች። አርፋ አትማርና በኋላ ሄደ ትቆፍራለህ ወዛው ናዳ ይበልሃል የሚል ማስፈራሪያ ቃል ይጠቀም። እሱ የሚጠቀመው ሾው ዶንት ቴል ቴክኒክ ነው። ታሪኩን በቃላት ሳይሆን በምስልና በእርምጃ ነግሮናል። ተዋናይ ላይ የተመሰረተ ታሪክ በመፍጠር ተመልካቹ ከተዋናዩ ጋር እንዲገናኝ አድርጎታል። ዶልቪያ ፊልም ሎኪ ላይቲንግ በመጠቀም ጨለማ ስሜት እንዲፈጠር አድርጎታል። ክሎዝ አፕ ሾትም ደግሞ የተዋናይ ስሜት በግልጽ እንዲያሳይ አድርጎልናል። በአጠቃላይ ዶልቪያ የሚያሳየው ጥሩ ታሪክ፣ ጥሩ ተዋናይ፣ ትክክለኛ አቀራረብ፣ ኃይለኛ ፊልም ነው። በቪዲዮ መጨረሻ እነግራችኋለሁ ስላልኩት ሀሳብ ልንገራችሁ። ዶልቪያ ፊልም 99% እውነተኛ መቼት ላይ ያተኮረ ፊልም ነው። በእውነተኛ ቦታው ላይ ሄዶ የተሰራ ፊልም ነው። ከሌሎች ለየት የሚያደርገው ትልቁ ነገር ይሄ ነው። በጣም አሪፍ ነው። በጣም ከባድ ነው። ከባድ ነው እንደምታዩት። ሁለተኛው ከፍተኛ የሆነ በጀት የወጣበት ፊልም ነው። ሶስተኛ ደግሞ ግሩም ኤርሚያስ በትክክል ቦታው ላይ ገብቶ ብዙ ስቃይቶ የሰራው የሚገርም ፊልም ነው። እናንተ ስለ ዶልቪያ ምን ትላላችሁ? ኮሜንት ላይ ጻፉ። ቪዲዮውን ላይክ አድርጉና ተጨማሪ ፊልም ተና ሰብስክራይብ አድርጉ። kurba. Götüne götüne.